ኢሳት ሰበር የተባለ መረጃ የተሰማ ሲሆን ሰዎችን እንደ ንግድ ዕቃ ሲያዘዋውር የነበረውና በበርካታ ዘንድ ሲፈለግ የነበረው ዓለም አቀፍ ወንጀለኛ ነው ተብሎ ብዙዎች ሲፈልጉት የነበሩትም ከመቶ በላይ ኢትዮጵያውያን እንዲሞቱ ያደረገ ከ3000 በላይ ሰዎችን ያዘዋወረ የተባለው ይህ እዚህ ጋር የምትመለከቱት ይትባረክ ዳዊት አለሙ በፌደራል ፖሊስ በቁጥጥር ስር መዋሉ ተገልጿል። የኢትዮጵያ የፌደራል ፖሊስ በዓለም አቀፍ ደረጃ ይፈለግ የነበረውን ይህ አደገኛ ህገወጥ የሰዎች አዘዋዋሪን ዛሬ በቁጥጥር ስር ያዋለ ሲሆን ቁጥጥር ስር ያዋለው በትግራይ ክልል በሽሬ ከተማ በድንገተኛ በተደረገ አሰሳ እንደሆነ ተሰምቷል። ተጠርጣሪው ታዲያ በፓስፖርት ስሙ ይትባረክ ዳዊት አለሙ የሚባል ሲሆን ቤተሰቦቹ በልጅነት ያወጡለት ስም ደግሞ ጳውሎስ ዳዊት ወልዳይ፣ ወንጀል መስራት ሲጀምር የሚታወቅባቸው ስማቸው አድሃኖም፣ እንደዚሁም ደግሞ ሱዳን ሀገር የሚታወቅበት ስም ደግሞ አህመድ፣ ሶማሊያ፣ ጅቡቲና ኬንያ የሚጠበቅበት ስም ደግሞ ሙኒር ሲሆን ክብሮም ደግሞ በስዊድንና በሌሎች የአውሮፓ ሀገራት የሚጠቀምባቸው ሐሰተኛ ስሞች መሆናቸውን ፖሊስ ባደረገው ምርመራ አረጋግጫለሁ ብሏል። በር የተባለ መረጃ ተሰምቷል። ጦርነቱን ለ45 ቀን ለማቆም ድርድር እየተደረገ እንደሚገኝ መልካም የተባለ መረጃ እጄ መግባቱን ተመልክቻለሁ። ይህ ጦርነት ከቆመም ለነሱ ብቻ አይደለም ለኛም ትልቅ የተባለ እፎይታን የሚሰጥ ነው። አልጀዚራ ይዞት ከወጣው መረጃ ላይ እንደተመለከትኩት ከሆነ አሜሪካ፣ ኢራንና ሌሎች አሸማጋዮች አሁን ላይ ለ45 ቀን ያክል ጦርነቱን ማለት የተኩስ አቁም ስምምነት ለማድረግ ንግግር እያደረጉ ንግግሩን በጥሩ ሁኔታ ፕሮግረስ እያደረገ እንደሚገኝም እንግዲህ ይህ የአልጀዚራ ዘገባ አሳይቷል። የኛም ሀገር ታዲያ በዚህ ጦርነት ጭንቅ ውስጥ ገብታለች። ይህ ጦርነት ከቆመ ደግሞ ለሁላችንም መልካም ነው። ፈጣሪ መልካሙን ያምጣልን። በአሁኑ ሰዓት ሰበር ዜና ሰምቷል። ኢራን የቀረበላትን ማለትም በፓኪስታን በኩል የቀረበላትን የተኩስ አቁም ስምምነት ውድቅ እንዳደረገች በአሁኑ ሰዓት ተዘግቧል። ኢራንም እንዳሳወቀችው ለዚህ ጦርነት መፍትሄ ሊሆን የሚችለው ጊዜያዊ የተኩስ አቁም ስምምነት አይደለም፣ ቋሚ የሆነ ጦርነቱን ለማቆም ነው ስምምነት ማድረግ ያለብን ስትል ተናግራለች። በተጨማሪም ይህንን ጦርነት ለማቆም ያስፈልጋሉ ብላ ያሰበቻቸውን 10 ፖይንቶች ለፓኪስታን እንዳስገባ በአሁኑ ሰዓት ተነግሯል። ጊዜያዊ የሆነውን የተኩስ አቁም ስምምነትም ያልተቀበለችበት ምክንያት ከዚህ በፊት ካለኝ ልምድ የተነሳ ነው ብላለች። ሰው ማስገብተዋለች ከተባሉት 10 ፖይንቶች መካከል የመጀመሪያው ቋሚ የሆነ ጦርነቱን የማቆም ስምምነት ላይ ልንደርስ ይገባል። በሚድል ኢስት ያለውን ጦርነት ሁሉ ለማቆም መስማማት አለብን። በተጨማሪም በአካባቢ የሚገኙ የአሜሪካን ቤዞች ሊዘጉ ይገባሉ ብላለች። በተጨማሪም ኢራን ሙሉ ለሙሉ የሆርሙዝ ሰርጥን የመቆጣጠር መብቷ ሊሰጣት ይገባል። እንዲሁም ከዚህ ሰርጥ ላይ ከሚያልፉ መርከቦች ቀረጥን የመሰብሰብ መብት ሊሰጣት ይገባል ብላለች። እንዲሁም በኢራን ላይ የተጫኑት ማዕቀቦች ሙሉ ለሙሉ ሊነሱ ይገባሉ። በተጨማሪም ለሰላማዊ ሁኔታ የምትጠቀምበትን ዩራኒየም የማበልጸግ መብቷ ሊከበር ይገባል ብላለች። በተጨማሪም በዚህ ጦርነት ምክንያት ለፈረሰባት ኢንፍራስትራክቸር ካሳ ይገባኛል ስትል እንግዲህ እነዚህን ፖይንቶች ማከል ማለትም ከ10 ፖይንቶች ማከል ለዚህም ተጠቅሷል። ኢራን ጊዜያዊ የሆነ የተኩስ አቁም ስምምነት ላይ አልስማማም፣ የምፈልገውና መስማማት ያለብን ቋሚ የሆነ ጦርነቱን የምናስወግድበት ስምምነት ላይ መድረስ አለብን ስትል በአሁኑ ሰዓት ታሳውቃለች። ነገር ያሳሰባችሁ ሰዎች እንኳን ደስ አላችሁ። 3 ነዳጅ የጫኑ መርከቦች እንግዲህ ጅቡቲ እንደደረሱና እንዳራገፉ እየተነገረ ነው። ይሄ የሚሆነው በቅርብ ቀናት ውስጥ ነው። ስለዚህ ሁላችሁም እንኳን ደስ አላችሁ። ይሄ ነገር ለኢትዮጵያ እንደ ሀገርም ከዛ በተጨማሪ ደግሞ እንደ ተጠቃሚም ትልቅ እፎይታ ነው። ጅቡቲ የተራገፈው እንግዲህ 143000 ሜትሪክ ቶን የሆነ የጀት ፊውል እና የጋዝ ኦይል ወይም ደግሞ የመኪና ነዳጅ እንዳልኳችሁ ጅቡቲ የተራገፈው ከማርች 28 እስከ ኤፕሪል 1 ባለው ጊዜ ውስጥ ነው። እንዳልኳችሁ 3 ቬዝሎች ጅቡቲ አራይቭ አድርገዋል ከተለያዩ ፖርቶች ነው። ከዓለማችን የተለያየ ክፍሎች ኢንዲያን ጨምሮ ማለት ነው ወደ ጅቡቲ ጉዞ ነበር። እናም 73000 ሜትሪክ ቶን የሆነ የመኪና ነዳጅና 70000 ሜትሪክ ቶን የሆነ ጄት ፊውል አራግፏል ተብሏል። ነዳጅ